ጮክ ብላችሁ አሜን በሉ። ኢየሱስ አያታልለንም። የት ነበር? የሆነች ከተማ ነው። እዚህ አዲስ አበባ ነው። እዚህ ታች አካባቢ ቃሊቲ አካባቢ አውቶቡስ ተራ ሊገባ ሲል የሆነ ቀበቶ አየሁና ልገዛ ጠየቅኩት። ነጋዴ ይዞ ነበር። ቀበቶ ጠንካራ ነው ወይ አልኩት። ምን አለኝ? አይ ወገቢ ያልቃል እንጂ ቀበቶ አያልቅም፣ እንደዚህ አትጠራጠር አለኝ። ምን ያልቃል? ወገቢ ቀደም ብሎ ያልቃል እንጂ ቀበቶ አያልቅም አለ። ቀበቶ 3 ወር አልቆየም። እግዚአብሔር ግን እውነት ይናገራል። ስሙ ይባረክ። የነጋዴ ስራ አይደለማ። ቀበቶና ቃሉ ምንም አይገናኝም። ወገቤ ያለ ቀበቶ ግን የለም። ኢየሱስ ከኔ በፊትም ነበረ የምናገረው ሁሉ የሕይወት መሰረት ነኝ ብል ማንም አይቀድመውም። ደስታ ነኝ ብል ማንም አይቀድመውም። ሰላም ነኝ ብል ማንም አይቀድመውም። ፈጣሪ ነኝ ብል ማንም አይቀድመውም። ሕይወት ነኝ ብል ማንም አይቀድመውም። ውሸት አይናገርም። እኛን ኢየሱስ አያታልልም። ነጋዴ ያታልላል። አስተዳዳሪ ያታልላል። ደላላ ያታልላል። ቢሮ ዳኛ ያታልላል። ፍርድ ቤት ዳኛ ያታልላል። ኢየሱስ አያታልልንም። አታላዮች ማንን? እኛ ነን። ጥቅስ ላምጣ 4-5 ልደርድርላችሁ። አታላዮች ማንን? እኛ ነን። ወንጌሉ ምናል? ራሳችሁን አታታሉ፣ እግዚአብሔርን አታታሉ ተባለ። አታታልሉ። ጊዜ ውድ ነው። ስጦታ ውድ ነው። ሃይማኖትም ውድ ነው። ሁለቴ አታመልክም እኮ። አንዴ በተሰጠ ዕድሜ ታመልካለህ። በተሰጠ ነገር ፍሬና ፍራ። መልስ እንስጥ። የነጋዴ ቀበቶ አይደለም የክርስቶስ ቃል። እሱ ምንድን ነው? ያችን ቀኝም ግራም ተናግሮ ቀበቶን ለመሸጥ ነው የፈለገው። ቀበቶ ወገቢ ያልቃል እንጂ ቀበቶ አያልቅም። 3 ወርም አልቆየ። ኢየሱስ ግን ይሄን የሚያልቀውን ኤርምያስ ለምን እንዳለ ተቃላችሁ 13 ስላንብቡት። አንድ መሰበክ አለበት። አይ በቃ ቢመችም ባይመችም ቢሆንም ባይሞልክም ምን መሰበክ አለ? የእግዚአብሔር ቃል መሰበክ አለበት። ከቃጫ ተልባ ከተልባ ቃጫ የተሰራ መታጠቂያ አጣና ታጠቃለኛል። ታጠቅኩት አለ። ንባቡን ቢያነብ ትንሽ ረዝምብኛል። ከታጠቅኩ በኋላ ወገቢ ላይ ታጠቃለ። ታጥቄ ሳለው ኋላ ይህንን መታጠቅ አውጣና በኤፍራጥስ ወንዝ አለት ንቃቃት ውስጥ አስቀምጥ አለኝ አለ። እኔም እግዚአብሔር እንዳዘዘኝ ወስጄ ምንም መታጠቂያውን በአለት ንቃቃት ወንዝ በሚፈስበት እዛ አስቀመጥኩት። ከተወሰነ ጊዜ በኋላ ውሰድ አለኝ። ንባቡን እዛ ላይ ቆርጬ ቢያነብም ምንም አይደል። እዛ ሄዳችሁ አንብቡት። ሄጄ መታጠቂያን መታጠቂያ ምን ሆነ ያለ በስብሶ አገኘሁት ይላል። የእስራኤል ሕዝብ የይሁዳ ሕዝብ ከኔ ጋር እንዲጠብቁ ፈልጌ ነበረ። ያ ቀበቶ ከማን ጋር? ከሰውነቱ ከኤርምያስ ጋር እንዲሆን ነው። ግን የበሰበሰው የት ነው? በኤፍራጥስ ወንዝ አለት ንቃቃት ላይ ነው የበሰበሰው። እነሱ በእኔ ላይ እንዲጠብቁ የሚበሰብሱ እንደሆነ ያውቃል። የይሁዳ ሕዝብ የኢየሩሳሌም ሕዝብ እንደሚጠፉና እንደሚበላሹ ያውቃል እግዚአብሔር። በእኔ ላይ እንዲጠብቁ ፈልጌ ነበራል። እነሱ ግን አመፁብኝ ይላል። ጎበዝ ቢያምፅ ምን አለበት? ደካማ ቢያምፅ ተስፋ የለውም። ሙሉ ልንሆን ጠራን። እናት ሙሉ አታደርግም፣ ምንም ታበላ። አባት ቢኖር ምንም ያብላ ምንም ያልፍ ሙሉ አያደርግም። ወንድም ጋሼ ይኑሬ፣ የናጠደ ሀብታም ይኑሬ፣ አዋቂም ይኑ ዶክተርም ይኑር፣ ሙሉ የሚያደርግ አንድም ሰው የለም። ሙሉ የሚያደርገን ማን ነው? ኢየሱስ። ኢየሱስ ህሊናን መግቦ ልብን መግቦ መንፈስን አቁሞ ስጋን አቁሞ ሰውን ሰው የሚያደርገው ማን ነው? መብላትና መጠጣት መስራት አይደለም። ኢየሱስ። ስትገዙ እሱን ግዙ። ምንም ይከፈል ቢመችም ባይመችም ስበክ። ከሱ ሌላ የለም። ከሱ ሌላ የለም።